الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين أما بعد ባለፈው ሳምንት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከተወለዱ በኋላ ማንኛውም የአረቢያ ህፃናቶች ወደ ገጠር ሄደው እንደሚያድጉ ሁሉ አጥቢዎች ነብዩ መሐመድን ሰለላሁ ዐለይሂ ወሰለም አልቀበልም ብለው የቲም ከመሆናቸው የተነሳ ሐሊመቱ ሰዓዲያ ባዶዬን ከመመለስ እስኪ ይሄንን ልጅ ይዤው ልሄድ በሚል ይዛቸው ለመሄድ ከባለቤቷ ጋር ተስማምተው እንደወሰኑ ነው ያየነው። በረካቱን ፊ በይት الرضاع አላህ Subhanahu Wa Ta'ala በነብዩ መሐመድ ሰለላሁ ዐለይሂ ወሰለም አማካይነት በሐሊመቱ ሰዓዲያ ቤት ያወረደውን በረካ እናያለን ይላል። وقد درت البركات على أهل هذا البيت مدة وجوده صلى الله عليه وسلم بينهم. الله ونبي محمد صلى الله عليه وسلم أما كانت يوردوا بركة ترفات بأنزي سووش بيت እሳቸው በነበሩበት ጊዜ ሁሉ ተትረፍርፈው ነበር ይላል። አህሊ هذا البيت ማለት የዚች ሐሊመቱ ሰዓዲያና ባሏ ማለት ነው። እነዚህ ሰዎች ባዶአቸውን ከሚመለሱ ነበር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይዘው ለመሄድ ወስነው የያዟቸው። እሳቸውንም በመያዛቸው ምክንያት አላህ በቤታቸው ውስጥ የተትረፈረፈ የሆነ በረካ እንዲያዩ አደረጋቸው። ومما روي من هذه البركات ይህ በረካ እንዴት እንደነበረ ከተነገረባቸው ከሰነድ አንፃር ማለት ነው ሐዲሶች أن حليمة لما جاءت إلى مكة حليمة السعدية مكة በመጣችበት ጊዜ የምታጠባው ህፃን ፈልጋ በመጣችበት ጊዜ كانت الأيام أيام جدب وقحط ማለት ሰዓዲያ በኒ ሰዓድ የሚባለው አካባቢ ድርቅ የነበረበትና ምንም አይነት የተመቻቸ ሁኔታ የሌለበት ረሃብ የነገሰበት ነበር። وكانت معها أتان كانت أبطأ دابة في الركب مشيا لأجل الضعف والهزل ስትመጣ የሆነች አህያ ነበረቻት ከበኒ ሰዓድ ወደ መካ በመጣበት ጊዜ ማለት ነው። ሐሊመቱ ሰዓዲያ እቺ አህያ ከሷ ጋር አብራት ይዛት መጣ ነበርና ሲመጡ የነበሩ ሴቶች ከሷ ጋር የመጡት ልጅ ፍለጋ የመጡት በሙሉ ከያዟቸው የሷ በጣም ደካማ በጣም ኋላ የምትቀር ማለት ነው ፍጥነት የሌላት ነበረች። ለምን لأجل الضعف والهزل ማለት በጣም የደከመች ከመሆኗ የተነሳ ማለት ነው። እቺ ሐሊመቱ ሰዓዲያ ይዛት የመጣችው አህያ በጣም ደካማ ነች፣ በጣም ወደ ኋላ ትቀራለች። ሌሎቹ ከፊት ይሄዳሉ፣ እሷ ግን በጣም ወደ ኋላ ነበር የምትቀረው። وكانت معها ناقة ከሷ ጋር ደግሞ ሌላ ግመል ነበረች። እቺ ግመል ጡቷ ላይ አንድ ጠብታ እንኳን ወተት የለም፣ አትጣለብም። ያው ድርቅ ስለሆነ ምንም ወተት የላት። وكان لها ولد صغير أي لحليمة ህፃን ልጅ ነበራት። يبكي ويصرخ طول الليل لأجل الجوع ይሄ ልጇ ሌሊቱን ሙሉ ሲያለቅስ ነው የሚያድረው፣ ይጮሃል በረሃብ ምክንያት ማለት ነው። የምታበላው ነገር የላትም፣ ጡቷ ደርቋል፣ ግመሏ ምንም አትጣለብም፣ በቤት ውስጥ ምንም ነገር የለም። ስለዚህ ሌሊቱን ሙሉ ያለቅሳል። لا ينام ولا يترك أبويه ينامان እሱም አይተኛም፣ እናትና አባቱ ማለት ሐሊማና ባለቤቷም አይተኙም። ምክንያቱም የህፃኑ ለቅሶ እነርሱንም እንቅልፍ አይሰጣቸው። فلما جاءت حليمة بالنبي صلى الله عليه وسلم حليمة السعدية نبي محمد صلى الله عليه وسلم ሄዳ ተመልሳ ተቀብላ ይዛቸው መጣች። ኢላ ረህሊሃ ማለት የምታርፍበት ቦታ ይዛቸው መጣች።
ووضعته في حجرها ነብዩ ሰለላሁ ዐለይሂ ወሰለም ህፃን ናቸው ይዛቸው መጣ ጭኗ ላይ አስቀመጠቻቸው ገና እዛው መካ ማለት ነው ወደሚያድሩበት ቦታ ይዛቸው ሄዳ قبل عليه ثدييها بما شاء من لبن ወዲያው የደረቀው ጡቷ የራሷ ጡት ማለት ነው የሐሊማ ጡቷ ደረቅ ነው ህፃኑ ለሊቱን ሙሉ ሲያለቅስ ነው የሚያድረው ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ይዛ መጣ ልክ ታፋዋ ላይ አድርጋ ስታቅፋቸው ጡቷ ወዲያው በወተት ተሞላ የሐሊማ ጡት ማለት ነው فشرب حتى روي ማለት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ህፃን ናቸው ጡቷን መጥባት ጀመሩ ወተቱ እንደ ጉድ እየመጣ ወተት ጠጡ ማለት ነው ከጡቷ እስኪ ጠግቡ ድረስ وشرب معه ابنها الصغير حتى روي يا ህፃኑም እንደገና ለሊቱን ሙሉ ሲያለቅስ የሚያድረው የነበረው ህፃን የሐሊማ ልጅ ማለት ነው አዝላው የመጣችው እሱም ጠባ እሱም ጠገበ ثم نام ሁለቱም ህፃናቶች ተኙ የሷም ልጅ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሁለቱም ተኙ وقام زوجها الى الناقه ባልየው ይሄ ነገር አለው ብሎ እስኪ ቆይ እችን ገመል ሊያታ ገመሏም የሆነ ሌላ ነገር ሳይከሰትባት አይቀርም ለማንኛውም ሊያት ብሎ ወደ ገመሏ ጋር ሄደ فوجدها حافلا باللبن ጡቷ ወተት ሞልቶ ግቷ ሞልቶ አገኛት فحلب منها من انتهى بشربه ريا وشبعا በቃው የሚችለውን ያህል አለባትና ገመሏን ከዚያ በኋላ እሱም ሐሊማም ሁለቱም የቻሉትን ያህል ጠጡ ከወተቱ ከገመሏ ወተት ጥማቸውም ጠፋ ሆዳቸውም ሞልቶ ثم بات بخير ليله ከዚያ በኋላ ይዛን ቀን ከዚያ በፊት አይተውት የማያውቁት አይነት ሌሊት አሳልፈው በመልካም ሁኔታ አነጉ ولما خرج راجعين الى باديه بني سعد خلاص ከመካ ተነሱና ባልየውና እሷ ህፃናት ነብዩ መሐመድንም ሰለላሁ ዐለይሂ ወሰለም የራሳቸውንም ህፃን ይዘው መንገድ ጀመሩ ወዴት ወደ በኒ ሰዓድ ማለት ነው ከመካ ረኪበት ሐሊመቱ تلك الاتان አሁን የዚህን ጊዜ ስትመጣ በእግሯን የመጣችው አህያዋም ዝም ብላ ነው የመጣችው እንኳን ሰው ሊቀመጥባት ለራሷ መሄድ አቅቷት ነው የመጣችው አሁን ሐሊማ አህያዋ ላይ ወጣ ቁጭ ብላ መሄድ ጀመረች وحملت معها النبي صلى الله عليه وسلم ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እሷ ላይ አስቀመጠቻቸው እሷ አህያዋ ላይ ተቀምጣ فأسرعت الآتان حتى قطعت بالركب ከዚያ በኋላ እቺ ደካማ የነበረችው አህያ እንደ ጉድ መገስገስ ጀመረች ከዛ በፊት ቀድሞ የሄዱት እነዚያ የሷ ጓደኞች የነበሩዋቸው ይዘዋቸው የመጧቸው አህዮችን እየተወች ወደፊት መገስገስ ጀመረች ولم يستطع لحوقها شيء من الحمر ምንም ጓደኞቿ የያዟቸው ወይም ደግሞ ከነሱ ጋር የነበሩት እንስሳዎች ሊደርሱባት አልቻሉም ማናቸውም ማለት ነው ولما قدم في ديارهما በዚህ ሁኔታ በኒ ሰዓድ ደረሱ እዛ ሲገቡ وكان اجدب عرض الله ቀደም እንዳልነው በኒ ሰዓድ ማለት ድርቅ ነው ዝናብ የለ ምንም አይነት ወላ ሳር የሚባል ነገር የለ ምንም ነገር የለም كانت غنمهما تروح عليهما شبعانا ممتلئة الخواسر بالألف በጣም የሚገርመው በኒ ሰዓድ ላይ ድርቅ ነው ዝናብ የለ ምንም ነገር የለም ነገር ግን የነርሱ የሐሊማና የባለቤቷ ፍየሎች እና በጎች በሚወጡበት ጊዜ የተለያየ ነገር ያገኛሉ ጠግበው ማታ ሲመጡ ግታቸው ሞልቶ ሆዳቸው ሞልቶ ይመጣሉ وممتلئة الضروع باللبن كذلك ግታቸው በወተት ተሞልቶ ይመጣሉ ማለት ነው
فكان يحلبان ويشربان ከዚያ በኋላ አሁን ቤቱ ምን ሆነ ጥጋብ ይጣለባል ይጠጣል ግመሎቹ ወተታቸው ሙሉ ነው ፍየሎቹ ወተታቸው ሙሉ ነው وما يحلب انسان قطره لبن በጣም የሚገርመው በኒ ሰዓድ ላይ አንድ ሰው አንድ ጠብት ወተት አያልብም ሐሊመቱ ሰዓድያ ቤት ጥጋብ ነው ወተት ይተርፋል ይትረፈረፋል فلم يزال يعرفان من الله الزياده والخير حتى اكتملت مده الرضاع በዚህ ሁኔታ ቀጠሉ ማለት ነው ሐሊመቱ ሰዓድያ ቤቷ በጥጋብ ተሞልቶ 2 አመት ነበረ የማጥቢያ ጊዜው በዚህ ሁኔታ ያያሉ በየጊዜው ርስቁ እየጨመረ ጥጋቡ እየጨመረ 2 አመት ደረሰ ወመደት ሰነታኒ 2 አመት ሞላ ففاطمته حليمته خلاص ጡት አቆሙ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጡት አቆሙ ማለት ነው 2 አመት ሞላቸው ከ2 አመት በኋላ ህፃን ልጅ አይጠባም وقد اشتد وقوي في هذه الفتره ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዚህ በሁለቱ አመት ጊዜ ውስጥ በደንብ አድገዋል ጠንክረዋል የሚፈለገው ከህፃን ልጅ ወደ ገጠር የሚወሰድበት ምክንያት አንደኛ ባለፈው እንዳልነው አካሉ እንዲጠነክር የገጠር ቋንቋ ትክክለኛ ቋንቋ እንዲያውቅ ምላሱ በትክክለኛ የአረብኛ ቋንቋ እንዲፈታ እና ከወባ ከተማ ላይ ካለ ከበሽታ እንዲጠበቅ ነበር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄ ሁኔታ እሳቸው ላይ ተሟልተዋል بقاء النبي صلى الله عليه وسلم في بني سعد بعد الرضاعة وكانت حليمة تأتي بالنبي صلى الله عليه وسلم إلى أمه وأسرته كل 6 أشهر ከወሰደቻቸው በኋላ በየ6 ወሩ ወደ መካ ይዛቸው ትመጣና ከቤተሰብ ጋር ከእናቱ ጋር ታገናኛቸው ነበር ማለት ነው አገናኝታ እንደገና ይዛቸው ትሄድ ነበር ثم ترجع به إلى باديتها في بني سعد فلما اكتملت مدة الرضاعة وفاطمته 2 አመቱ ሞልቶ ጡት ካቆሙ በኋላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም وجاءت به إلى أمه ያው ግዴታ ስለሆነ ይዛቸው መጣች ወደ መካ ማለት ነው ወደ አሚና ጋር እናታቸው ጋር حارست على بكائه صلى الله عليه وسلم عندها ግን ምን ውስጧ ምንድነው ለማስረከብ አትፈልግም ግን ያው ጊዜው ስለደረሰ ነው እንጂ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተታመሄድ አትፈልግም لما رأت من البركة والخير እሳቸውን ከወሰደች በኋላ ቤቷ ውስጥ የተፈጠረውን ነገር ታውቃለች ቤቷ ውስጥ የተፈጠረው ጥጋብ የተትረፈረፈው በረካ ስላየች እናትየው ጋር ደርሳ አስፈቅዳ እሷ ጋር እንዲቀሩ ነው የምትፈልገው فطلبت من ام النبي صلى الله عليه وسلم كنبي محمد صلى الله عليه وسلم ከእናታቸው ፈለገች أن تتركه عندها حتى يغلظ እስኪ ጠነክሩ ድረስ የበለጠ በደንብ እስኪያድጉ ድረስ እሷ ጋር እንድትተውላቸው ጠየቀቻቸው እናትየውን ማለት ነው فإنها تخاف عليه وباء مكة من አለች ለእናትየው ሐሊመቱ ሰዓድያ እኔ ምናልባት አሁን ትቼው ቢሄድ እዚህ ያለው ከተማ ላይ ያለው ወባ እንዳይነካው ፈራለሁና ይሄ ህፃን መልሽው እኔ ጋር በደንብ እስኪ ጠነክር ድረስ እኔ ጋር ቢሆንስ ብላ እናትየውን ጠየቀች فرضيت امه የነብዩ መሐመድ ሰለላሁ ዐለይሂ ወሰለም እናታቸው ይሄንን ተቀበላ ፈቀደች بذلك ورجعت به حليمة إلى بيتها ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይዛ ለሁለተኛ ጊዜ ተመለሰች ሐሊማ ወደ ቤቷ مستبشرة مسرورة በጣም ተደስታና እንዲሁም ደግሞ ባለ እድል መሆኗን እያሰበች وبقي النبي صلى الله عليه وسلم عندها بعد ذلك نحو 2 አሁንም እንደገና ይዛቸው ከሄደች በኋላ ሐሊመቱ ሰዓድያ እሷ ዘንድ 2 አመት ቆዩ ثم وقعت حادثة غريبة أحدثت خوفا في حليمة وزوجها حتى رد النبي صلى الله عليه وسلم إلى أمه በዚህ ሁኔታ ላይ ሐሊመቱ ሰዓድያ ለሁለተኛ ጊዜ ይዛቸው ወደ በኒ ሰዓድ ከተመለሰች በኋላ 2 አመት አካባቢ ቆዩ በደንብ አደጉ ከልጆች ጋር አብረው ይወጣሉ ምን ይላሉ ያልተለመደ የሆነ ክስተት ተከሰተ በአራተኛ አመታቸው ማለት ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም 4 አመት ከሞላቸው በኋላ ይሄ ነገር ሐሊማን በጣም አስፈራት ከባለቤቷ ጋር ወደ እናትየው ወደ መካ ለመመለስ ወሰኑ ሁለቱም ማለት ተነጋግረው
ምንድነው وتلك الحادثه ይሄ የተከሰተው ነገር ምንድነው شق صدره صلى الله عليه وسلم የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የልባቸው ቀዶ ጥገና የተደረገበት ክስተት ነበር እንዴት ነበር የተደረገው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የልብ ቀዶ ጥገና قال انس ابن مالك رضي الله عنه ስለዚህ ሁኔታ አነስ ኢብኑ ማሊክ ሲያወራ ምን ይላል ان رسول الله صلى الله عليه وسلم اتاه جبريل وهو يلعب مع الغلمان ከህፃናቶች ጋር እየተጫወቱ ይያሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም جبريل يمتع فأخذه فسرعه جبريل متو نبي محمد صلى الله عليه وسلم بجرباتቸው አንጋለው አስተኛቸው ምን ሊደረጉ ነው ቀዶ ጥገና ማለት ነው የልብ ቀዶ ጥገና ሊደረግላቸው فشق عن قلبه ልባቸውን ከፈተው فاستخرج القلب ደረታቸውን ከፍቶ ልባቸውን አወጣው فاستخرج منه علقة مالت يرقى دم وطع فقال جبريل على هذا حظ الشيطان منك إيه فأنت وست يا شيطان درشا نبرا على جو ثم غسله كزيابه على لباتشون عتابه في طست من ذهب كورك يتسرع هنا عند ነገር ውሃ መያዣ بماء زمزم በዘምዘም ውሃ አርጎ አጠበው ثم لامه ከዚያ በኋላ ልባቸውን ወደ ቦታው መልሶ የከፈተውን ደረታቸውን ምን አደረገው ጅብሪል አይ ضمه وجمعه እንደገና ልባቸውን አገናኘው ማለት ነው በሌላ አባባል ልባቸውን ሰፋው እኛ በመናቀው ማለት ነው ثم اعاده في مكانه ከዚያ በኋላ ውስጥ ያለውን ነገር አውጥቶ ቆሻሻውን ከጣለ በኋላ ልባቸውን መልሶ ገጠመው ثم اعاده في مكانه ማለት ልባቸውን እንደገና ወደ ደረታቸው ከደረታቸው ውስጥ ነበር ያወጣው መለሰው አለ وجاء الغلمان يسعون الى امه ህፃናቶች ከሱ ጋር አብሮ የነበሩ ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም አብሮ የነበሩ ህፃናቶች ወደ እናትየው ወደ ሐሊማ እየሮጡ መጡ ዛኢራው ማለት የሳቸው አጥቢያቸው ማለት ነው እናት የተባለችው ሐሊማ ነች فقالوا من قالوا ان محمدا قد قتل ልጅሽ መሐመድ ተገደለ አሏት ለሐሊማ ማለት ነው ሐሊማ ሰዓዲያ فاستقبلوا እሷም ባለቤቷም ህፃናቶቹም እንደገና እየሮጡ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተመለሱ ሲመለሱ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተነስተው ቆመዋል منتقع اللون مالت ፊታቸው ተቀያይሮ ደም ለብሷል አይ متغير اللون ማለት ፊታቸው ተቀይሯል ደም ለብሰው አገኙአቸው ቆሞ ማለት ነው በዚህ ሁኔታ ነበረ ልባቸው የመጀመሪያው ቀዶ ህክምና የተደረገለት ይሄ የልብ ቀዶ ህክምና የተደረገበት ሰዓት አሁን አይተናል ጅብሪል መጣ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጀርባቸው አስተኛቸው ከዚያ በኋላ ደረታቸውን ከፈተው ልባቸውን አወጣ ውስጡ ያለው ቆሻሻ አውጥቶ ጥሎ በዘምዘም አጥቦ አስተካከለና ወደ ቦታው መለሰው ይሄን ያደረገ ይያለ ህፃናቶቹ እየሮጡ ወዴት ሄዱ ወደ ሐሊመቱ ሰዓዲያ ጋር ነው ሄዱት ማለት ነው እስኪመለሱ ድረስ ምን ሆነ ኦፕሬሽኑ አልቆ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተነስተው ቆመዋል የልብ ቀዶ ህክምናው አልቆ ማለት ነው እዛው ጋር ነው ያለው ማለት ሩቅ አይደለም የሄዱት ህፃናቶቹ ለእናትየው ለመንገር ሩቅ አይደለም ምናልባት ገጠር አካባቢ እናቃለን ፍየሎች ወይም ደግሞ ከብቶች ከቤት ምን ያህል ርቀው እንደሚጠበቁ ሩቅ አይደለም አስለን ልጆቹ ሄደው እናትየውን ይዘው እስኪመጡ ድረስ ያለው ደቂቃ ማለት ነው በጣም ረጅም ጊዜ ነው ብለን ብናስብ ሙምኪንሽ ወይ 30 ደቂቃ ቢሆን በጣም ሩቅ ነው ብለን ካሰብን ማለት ነው በጣም ሰፊ ጊዜ ነው ብለን ብናስብ ነገር ግን hatta 15 ደቂቃ 20 ደቂቃ ሊሆን ይችላል በዘመናችን ትልቁ ቀዶ ጥገና ህክምና የሚደረገው ትልቁ ማለት በጣም አስጊ በጣም ትልቅ አስፈሪ ቀዶ ህክምና ምንድነው ከተባለ የጭንቅላት ቀዶ ህክምናና የልብ ቀዶ ህክምና ማንኛውም ስፔሻሊስት የሆነ ሐኪም አንድ ሰው ልቡን ከፍቶ ኦፕሬሽን አድርጎ በቦታው ላይ መልሶ እስኪሰፋ ድረስ
ረጅም ሰዓት ነው የሚወስደው ጊዜ ማለት በጣም ረጅም ሰዓት ነው አንደኛ በስንት ጉድ እየታጀቡ ማለት ነው ስፔሻሊስቱ አለ ሌሎች ዶክተሮች አሉ ከዚያ በኋላ ነርሶች አሉ ክፍሉ ሞልቶ እንደገና ደግሞ በኮምፒውተር እየታገዙ መተንፈሻው ሌላ መሳሪያ ተገጥሞ ነው በዚህ መልኩ በጣም በረቀቀ ሁኔታ ቀዶ ጥገና ይደረግና ለስንት ጊዜ ነው የሚቆየው ልቡ ቀዶ ጥገና የተደረገለት አንድ ሰው ቆሞ ለመሄድና ከሰው ጋር ሊያወራ ወደ ኖርማል ማንነቱ ሊመለስ ምን ያህል ጊዜ ነው የሚወስደው ልቡ ቀዶ ጥገና የተደረገለት ሰው አለል አቀል 2 አመት ይወስድበታል በቀላሉ ማለት ቆሞ ሊሄድና ወደ ነበረበት ለመመለስ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ አይነት በጣም የሚገርም አይነት ቀዶ የልብ ቀዶ ጥገና ሲደረግላቸው የወሰደው ጊዜ ምን ስንት ደቂቃ ነው ብለናል አለል አቀል በጣም ብዙ ነው ከተባለ 30 ደቂቃ በጣም ሰፊ ነው ከተባለው ረጅም ጊዜ ነው ከተባለ ካልሆነ ግን 15 ደቂቃ ወይም 20 ደቂቃ ከዚያ በኋላስ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄ ቀዶ ጥገና የተደረገበት ቁስላቸው ምንም ነገር አልተደረገለትም ፕላስተር የለውም ፋሻ የለውም ደም የለውም ቁስል የለውም አንቲባዮቲክስ አልተወጉም መድኃኒት አልታዘዘላቸው በዚያኑ ቅስፈት ተነስቶ ቆመዋል ማን ሲመጣ ሐሊመቱ ሰዓዲያ ስትመጣ ቆሞ ነው ያገኘቻቸው ፊታቸው ተቀያይሯል ወይላ ግን ቁስሉ ቀዶ ጥገናው የተደረገበት ቦታ አثሩ ብቻ ነው ምን ይላል وقد قال انس وقد كنت ارى اثر تلك المخيط في صدره ማለት የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያ የልብ ቀዶ ህክምና የተደረገበት ተሰፍቷል ደረታቸው ማለት ነው ይሄኛው ምልክቱን አይ ነበር ይላል የተሰፋበት ልብ ደረታቸው የተሰፋበት ቦታ ምልክቱ አይ ነበር ሐሊመቱ ሰዓዲያ ከባሏ ጋር ከህፃናቶቹ ጋር ተመልሰው ሲመጡ ምልክት ነው ያለው አፍሽ ቁስል የለም ደም የለም የታሸገ ነገር የለም የተሸፈነ ነገር የለም ምንም ነገር የለም ምንድነው ያለው ምልክት ምናልባት እኛ በዝም ብለን በእንትን ደረጃ ካሰብነው በኢማን ልቡ የኢማን ብርሃን ከሌለው አንድ ሰው ይሄ ሊሆን አይችልም ብሎ እስቲባድ ሊያደርግ ይችላል እንዴት ይሆናል ማለት በ20 ደቂቃ ምናምን በ15 ደቂቃ ደግሞ በ30 ደቂቃ እንዴት እንዲህ አይነት ትልቅ የልብ ቀዶ ህክምና እንዴት ሊደረግ ይችላል ነገር ግን በኢማን አላህ የኢማን ብርሃን የሰጠው ሰው በጣም ቀላል የመጀመሪያ የልብ ቀዶ ህክምና የተደረገው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዚህ መልኩ በጣም በሚገርምና በጣም አስደናቂ በሆነ መልኩ ነው የተደረገላቸው ማለት ነው ورجع النبي صلى الله عليه وسلم نبي محمد صلى الله عليه وسلم تملسوا بعد هذا الحادث الى مكه كذا ولا حليمه በጣም ፈራች ከባድ ነው ይሄ ነገር ወደ መካ ወደ እናታቸው ይዛቸው መጣች فبقي عند امه وفي اسرته نحو سنتين አሁንም እናትየው ጋር መካ ወደ 2 አመት አካባቢ ተቀመጡ ثم سافرت معه امه الى المدينه ከዚያ በኋላ አሚና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይዛ ተቅሪበን አሁን ስንት አመት ሆኗቸዋል 6 አመት አካባቢ የ6 አመት ልጅ ሆነዋል ማለት ነው ይዛቸው ወደ መዲና ሄደች መዲና የአጎቶቻቸው ሀገር ነው ማለት ነው የአያታቸው አጎቶች حيث قبر والده አባታቸው አብዱላህ ለንግድ ሄዱ ሲመጡ መዲና ነው የተቀበሩት حيث قبر والده ማለት የአባታቸው ቀብር እዛ ነው ያለው واخوال جده ደግሞ የአያታቸው አጎቶች ማን በኑ አዲይ ኢብኑ ነጃር ሃሽም ከበኒ ነጃር ነው አይደል ያገባው ከበኒ ነጃር አግብቶ طيب ከዛ በኋላ ወደ ሻም ለንግድ በሄደበት ማን ተወለደ ሸይባ ማን ነው ስሙ አብዱል ሙጠሊብ አይደል እንዴ አብዱል ሙጠሊብ ኢዘን በኒ ነጃሮች የማን አጎቶች ናቸው የአብዱል ሙጠሊብ አጎቶች ነው የእናታቸው ቤተሰቦች ወንድሞች ማለት ነው በኒ ነጃሮች በእናታቸው በኩል ማለት ነው طيب የእናታቸው ወንድሞች ናቸው የእናታቸው ጎሳዎች ናቸው በመሰረቱ የነብዩ መሐመድም ሰለላሁ ዐለይሂ ወሰለም አጎት ይባላል ችግር የለም ግን እኛ ቀጥታውን እንትሩን ሰንሰለቱን ለማወቅ ፈልገን ነው እንጂ የእሳቸውም የነብዩ መሐመድም ሰለላሁ ዐለይሂ ወሰለም የአብደላም አጎቶች ናቸው በኒ ነጃሮች ማለት ነው ኢዘን ምን አለን
እናታቸው አሚና ወዴት ይዛ ሄደች? ወደ መዲና አንደኛ አባታቸው ቀብር አለበት፣ ሁለተኛ ደግሞ የአብዱል ሙጠሊብ አጎቶች ወይም ደግሞ የራሳቸው አጎቶች እዛ ነው ያሉት። ወካነ ማአሃ ቀይሙሃ አብዱል ሙጠሊብ ማለት አብዱል ሙጠሊብ የአሚና ተንከባካቢ ወይም ደግሞ ጉዳዩን የሚያዩላት ማለት በእሳቸው ስር ስለነበረች የልጃቸው ባለቤት ነበረችና ያው አብደላ ከሞተ በኋላ እሳቸው ነበሩ የሚከታተሏት በጉዳዩዋ ላይ የሚቆሙት። وخادمتها ام ايمن كذلك ام ايمن بركه الحبشيه የምትባለው አገልጋይዋም አብራ ነበረች ወደ መዲና ስትሄድ ማለት ነው። فمكثت شهرا ثم رجعت መዲና ላይ አንድ ወር ቆየችና ከዚያ መመለስ ያዘች። وبينما هي في الطريق መንገድ ላይ ወደ መካ እየተመለሰች እያለች አሚና لحقها المرض ታመመች። واشتد اي مرضها በሽታዋ በጣም እየጨመረ ሄደና حتى توفيت بالابواء ابواء የሚባል ቦታ ላይ አረፈች ማለት ነው። بين مكة والمدينة በመካና በመዲና መካከል ودفنت هناك እዛው ተቀበረች። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስንት ዓመታቸው ነው ብለናል? 6 ዓመታቸው። ኢዘን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በ6 ዓመታቸው እናታቸውም አጡ አባታቸውም የለም። አስለን ሲወለዱ የቲም ሆነው ነው የተወለዱት። 6 ዓመታቸው ላይ እናታቸውንም አጡ ማለት ነው። አላህ ለዓለም እዝነት የላካቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በ6 ዓመታቸው በሁለቱም በኩል እናታቸውም አባታቸውም አጡ። ከዚያስ وعاد به صلى الله عليه وسلم جده عبد المطلب الى مكة አያታቸው አብዱል ሙጠሊብ ይዘዋቸው ወደ መካ ተመለሱ። وهو يشعر أي عبد المطلب بأعماق قلبه بتلك كوسط لباتشو شدة ألم المصاب الجديد يعني شدة الألم المصاب الجديد مالت أهون يقدماتشو يهي حزن تكازي بتقام وسطاتشو كلباتشو بتقام يزنو يزواتشو مد فرك عليه ركة لم يرقها على أحد من أولاده أي عبد المطلب ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጣም ሳሱላቸው ህፃን ናቸው። كذلك ايش እናታቸው የሉም አባታቸው ገና ሳይዋቸው ነው ሳይወለዱ ነው የሞቱባቸው። አብዱል ሙጠሊብ በጣም ነበር የሚሳሱላቸው ለማንም ለልጆቹ ሳስቶ የማያውቀው አይነት فكان يعظم قدره በጣም ቦታቸውን ከፍ ነበር የሚያደርግላቸው የነብዩ መሐመድን ሰለላሁ ዐለይሂ ወሰለም አብዱል ሙጠሊብ ማለት ነው የልጃቸው ልጅ ነው። ويقدمه على اولاده عبد المطلب ከልጆቹ በበለጠ እሳቸውን ወደፊት ያስቀድማቸዋል በማንኛውም ጉዳይ ላይ ማለት በእንክብካቤም ይሁን በሚያደርግላቸው ነገር ሁሉ። ويكرمه غايه الاكرام በጣም ነበር የሚያከብሯቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ገና ልጅ ሆኖ እያሉ ማለት ነው እሳቸው በ6 ዓመታቸው። ويجلسه على فراشه الخاص እሳቸው እንጂ ሌላ ሰው በማይቀመጥበት መቀመጫቸው ላይ ያስቀምጧቸዋል። አንዳንድ ሰዎች አይታችሁ ከሆነ የሆነ ቦታ አለ ያ ቦታ ማንም ሳይቀመጥበትም አብዱል ሙጠሊብ የራሱ መቀመጫ ነበረው ፍራሽ አለው እዛ ፍራሽ ላይ ልጆቹ እንኳን አይቀመጡም። ነብዩ መሐመድን ሰለላሁ ዐለይሂ ወሰለም እዛ ላይ ያስቀምጣቸው ነበር። الذي لم يكن يجلس عليه غيره ከአብዱል ሙጠሊብ ውጪ ሌላ ሰው በማይቀመጥበት ፍራሽ ላይ ያስቀምጣቸው ነበር። አው ወይሰሩ بما يراه ويصنع ማለት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲሰሩት በሚያየው ነገር በጣም ይደሰታል ገና በልጅነታቸው ማለት ነው። አብዱል ሙጠሊብ ويعتقد ان له شأنا እያያቸው ይሄ ልጅ ወደፊት አንድ ነገር አለው ብሎ ያስባል። አብዱል ሙጠሊብ የሚያውቀው ነገር የለም ገና ነው ገና ህፃን ናቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ويعتقد ان له شأنا عظيما في المستقبل ለወደፊት ይሄ ልጅ ትልቅ ቦታ ነው የሚኖረው ብሎ ያስብ ነበር። ولكنه توفي بعد سنتين حين كان عمره صلى الله عليه وسلم 8 سنوات وشهرين و10 ايام አሁንም ከሁለት ዓመት በኋላ እናታቸው ከሞተች ከሁለት ዓመት በኋላ አያታቸው አብዱል ሙጠሊብም ሞተ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስንት ዓመታቸው ነው? 8 ዓመታቸው ከ2 ወር ከ10 ቀን አካባቢ እንደሆናቸው ማለት ነው። አሁንስ ማን አገኛቸው? وقام بكفالته صلى الله عليه وسلم عمه ابو طالب شقيق ابيه ابو طالب አሁን ደግሞ
አያትዮ ሲሞቱ የሳቸውን የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተርቢያ ወይም ደግሞ የሳቸውን የማሳደጉን ሐላፊነት እሳቸው ወሰዱ። አቡ ጣሊብ ማለት የአባታቸው የአብደላህ የእናትና የአባት ወንድማቸው ማለት ሸቂቅ ማለት በእናትም በአባትም የሚገናኘው ወንድም ማለት ነው። واختصه بفضل الرحمة والمودة አቡ ጣሊብ በጣም ለየት ባለ እዝነትና ውዴታ ያያቸው ነበር ለብቻቸው ማለት ወከነ ሙቅለን من المال ነገር ግን አቡ ጣሊብ ከመሆኑም ጋር በጣም ምስኪን ነበሩ ሀብት አልነበራቸውም ደሃ ነበሩ فبارك الله في قليله الله سبحانه وتعالى ባላቸው በትንሹ ሀብታቸው ላይ በረካ አደረገላቸው حتى كان طعام الواحد يشبع جميع أسرته ከአላህ ተአምር የአንድ ሰው ምግብ ለአንድ ሰው የሚቀርብ የነበረ ምግብ ቤተሰቡን በሙሉ ያጠግብ ነበር وكان الرسول صلى الله عليه وسلم مثال القناعة والصبر قناعة ማለት ባለ ነገር መብቃቃት ማለት ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጣም ቀናዓ አላቸው ምንም ነገር አያምራቸውም እንደ ልጅ ይሄ ያምረኛል ምናምን አይሉ ባለ ነገር የሚብቃቁ በጣም ታጋሽ ነበሩ يكتفي بما قدر الله له الله ለሳቸው በወሰነላቸው ነገር የሚብቃቁ ነበሩ ማለት ነው ይሄ ትልቅ የሆነ ባህሪ ነው وأراد أبو طالب أن يخرج بتجارة إلى الشام في عير قريش أبو طالب نبي محمد صلى الله عليه وسلم بزي ملكو يصدق إيالا ودا شام لنقد مهد فلقا كقريشوش ينقد كافلا قرابرو وكان عمره صلى الله عليه وسلم يزين جزي نبي محمد صلى الله عليه وسلم دمياتشو 12 سنة 12 ዓመት ሞልቷቸው ነበር 12 ዓመት ማለት ገና ትንሽ ልጅ ነው وقيل وشهرين و10 ايام ያው ከዛ በኋላ አብዱል ሙጠሊብ ከሞቱ በኋላ 4 ዓመት በኋላ ማለት ነው ከሁለት ወር ከ10 ቀን ነው ተብሏል فاستأذن رسول الله صلى الله عليه وسلم فراقه فرق عليه واخذه معه هاي ابو طالب وده شام ለንግድ ሊሄድ ሲፈልግ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአቡ ጣሊብ መለየት ከበዳቸው ከዚያ አቡ ጣሊብ ሳሱላቸውና አብረው ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ይዘው ለመሄድ ጉዞ ጀመሩ ማለት ነው ወደ ሻም فلما نزل الركب قريبا من مدينة بصرى አቡ ጣሊብ ከንግድ ካፊላው ጋር ሆኖ ቡስራ የምትባል ከተማ ጋር ሲደርሱ على مشارف الشام دارቻ ላይ ማለት ነው ሶሪያ መግቢያ ላይ خرج إليهم أحد كبار رهبان النصارى عند የነሳራ ባህታዊ ወደ እነርሱ መጣ وهو بحيرة الراهب ይባላል فتخلل في الركب حتى وصل إلى النبي صلى الله عليه وسلم እየከፋፈተ በሰዎች መካከል እየከፋፈተ መጣና ነብዩ መሐመድ ጋር ደረሰ ይሄ ባህታዊ فأخذ بيده يا نبي محمد صلى الله عليه وسلم እጃቸውን ያዘና وقال من على هذا سيد العالمين كان 12 ዓመታቸው ይሄ የዓለም ንጉስ ነው ወይም ደግሞ ምርጥ ነው እንደማለት ነው አለቃ هذا رسول رب العالمين ይሄ እኮ የአላህ የዓለማት ጌታ የሆነው የአላህ መልእክተኛ ነው هذا يبعثه الله رحمة للعالمين ይሄ እኮ አላህ Subhanahu Wa Ta'ala ለዓለም እዝነት የሚልከው የሆነ መልእክተኛ ነው አለ قالوا وما علمك بذلك ምን አሳወቀህ እሱ የዓለም መልእክተኛ መሆኑ አላህ Subhanahu Wa Ta'ala ለዓለም እዝነት የሚልከው ስለመሆኑ ምን አሳወቀህ قال من على بحيرة إنكم أن أنتكوا على حين أشرفتم من العقبة كبك ستلو كذا كترارو وطاتشو بك بمتلو بجزي لم يبقى حجر الكرم دنجايمهن ولا شجر زافمهن إلا خر ساجدا سجود بيادر جنجال سجود بيادر جنجي ولا يسجدان إلا لنبي ዛፍና ደሞ ድንጋይ እነዚህ ጉዝ ነገሮች ደሞ አይሰግዱም ለነብይ ካልሆነ በስተቀር واني اعرف بخاتم النبوة اسفل من غرذوف كتفه
مثل التفاحة من አላቸው ገና የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ትከሻቸው ተከፍቶ ሳይታይ እሱ ላይ አለ እኔ አውቃለሁ خاتم النبي የሚል የመጨረሻ መደምደሚያ የነብያቶች መደምደሚያ የሚል በትከሻው በኩል በአንገታቸውና በትከሻቸው አካባቢ የአንድ ቱፋህ ማለት ፖም የሚመስል ነገር አላላቸው ወኢና ነጅዱሁ ፊ ኩቱቢና ይሄ ነገር በተውራት ላይ ተጽፎ እናገኘዋለን አላቸው በእኛ መጽሐፋችን ተጽፎ እናገኘዋለን በተውራትም ይሁን በእንጂልም ተጽፎ እናገኘዋለን አለ ثم اكرمهم بالضيافه ከዚያ በኋላ በጣም ተቀበላቸው በእንግድነት ማለት ነው وسأل ابا طالب ابو طالبን ጠየቀ ان يرده ولا يقدم به الى الشام ይዘው ወደ ሶሪያ ትሄዳላችሁ መልሰው ወደ መካ خوفا من اليهود والرمان እነዚህ ሰዎች አይሁዶች ምልክቱን ያውቃሉ በተውራት ላይ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተነግሯል ስለዚህ ይገሉታል ምቀኝነት ይዟቸው ሊገሉት ስለሚችሉ አትሰደውት መልሰው فرده ابو طالب الى مكه ابو طالب ወደ መካ ይዘዋቸው ተመለሱ በሚቀጥለው ሳምንት እንቀጥላለን ኢንሻአላህ